ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። በበዓል ወቅት በተለያዩ ምርቶች ላይ አላስፈላጊ የዋጋ ጭማሪ እንዳይደረግ ጥብቅ የሆነ ክትትልና ቁጥጥር እያደረገ መሆኑን የከፋ ዞን ንግድና ኢንቨስትመንት መምሪያ አስታወቀ። ህዝቡም እንደተለመደው ከግብረ ኃይሉ ጋር በመተባበር ህገወጥነትን እንዲከላከል መምሪያው ጥሪ አስተላልፏል። ዘገባው የባልደረባችን ሳሙኤል ቆጭቶ ነው። ብሩክታይት ብራውን ታቀርበዋለች። ብዙ ጊዜ በዓላትን ምክንያት በማድረግ የተለያዩ የሱቅ እቃዎች ላይ አላስፈላጊ የዋጋ ጭማሪ ተደርጎ ይታያል። ታዲያ የዘንድሮ የገና በዓልን ምክንያት በማድረግ ይህ እንቅስቃሴ በሸማቾች ዘንድ እንዳይተገበር የካፋ ዞን ንግድና ኢንቨስትመንት መምሪያ ግብረ ኃይል በማቋቋም እየሰራ መሆኑን የመምሪያ ምክትል ኃላፊ አቶ ሀብታሙ ገብረስላሴ ተናግረዋል። እንደ ንግድ እንግዲህ ከበዓል ሲመጣ ከፍተኛ የንግድ እንቅስቃሴ የሚደረግበት ወቅት ከመሆኑ ጋር ተያይዞ ይሄን የከፍተኛ የመሸመትም የመግዛትም የመሸጥም እንቅስቃሴ የሚደረግበት ወቅት ከመሆኑ ጋር ተያይዞ የህገወጥ ንግዶች በዚህ ማዕቀፍ ውስጥ እንዳይበራከቱ ዋጋ እንዳይጨመሩ ባዕድ ነገሮች በምግብ ሰብሎች ጋር እንዳይቀላቀሉ እንደዚሁም የሚዛን ቅሸባም እንዳይደረግ ጊዜ ያለፈባቸው ምርቶችም እንዳይሸጡ ከዞን ባለሙያ አደራጅተን ተገቢ ኦሪንቴሽን ሰጥተን ታች ከ12 ወረዳና 5 ከተማ አስተዳደር ላይ ወርዶ ግብረ ኃይል አደራጅቶ ይሄን ቁጥጥር እንዲያደርጉ እያደረግን ያለንበት ሁኔታ አለ። መምሪያው ከዚህም በተጨማሪ ጊዜ ያለፈባቸው እቃዎች እንዳይኖሩና በተግባሩ የሚሳተፉ ሸማቾች ከተገኙ እርምጃ ለመውሰድ ዝግጁ መሆናቸውን አረጋግጠዋል። በዓሉን ምክንያት በማድረግ በዞን ደረጃ 324367 ሊትር ዘይት ለሁሉም ወረዳና ከተማ አስተዳደሮች ማከፋፈል የተቻለ መሆኑን አቶ ሀብታሙ ገልጸዋል። ሰው ሰራሽ ዋጋ ከመጨመር ጋር ተያይዞ የሚነሱ ጉዳዮች አሉ። ይህንንም በየሱቆቹ ዋጋ ዝርዝር እንዲለጥፉ የማድረግ ስራ ከዚህ ጋር ጎን ለጎን እየተሰራ ያለበት ሁኔታ አለ። ከዚህ ውጪ ደግሞ የህዝብን በተለይ በዋጋ መጨመር ምክንያት በህዝብ ላይ የሚደርሰውን ተጽዕኖ ከመቀነስ አኳያ በመንግስት በኩል የሚመጡ የፍጆታ ምርቶችን እንዲመጣ አድርገናል። ይሄን ፍጆታ ምርት ስንመለከት ዘይት ወደ 304367 ሊትር ዘይት በዩኒየን በኩል ከፌደራል ጋር ተነጋግረን አስመጥተን ከክልሉ ጋር ተቀናጅተን በማስመጣት ወደ ታች 17 መዋቅሮች ላይ እንዲወርድ አድርገናል። ይሄን በአባወራ ደረጃ 5 ሊትር እየደረሰ ያለበት ሁኔታ አለ። ይሄን አንዱ የዋጋ መጨመርን ያረጋጋል ብለን ስላሰብን ይሄን አጠናክረን እየሰራን ያለበት ሁኔታ አለ። ከዛ ውጪ እንዳጠቃላይ ከፍትሃዊ ተደራሽነት ጋር ተያይዞ የሚታዩ ቁጥጥሮችንም እያጠናከርን ታች የወረደው ባለሙያ ስርጭቱ አግባብ ላይ ያለውን ቅሬታ ካለ እየለየ እየፈታ እንዲሄድ ስምሪት ሰጥተን በዚህ አግባብ ቅሬታዎችን እየፈታ ያለበት ሁኔታ ስላለ ይህን አጠናክረን የምንቀጥልበት ይሆናል ማለት ነው። ህብረተሰቡን ከተዋቀረው ግብረ ኃይል ጋር በመሆን የበኩሉን ድርሻ እንዲወጣ ምክትል ኃላፊው አሳስበዋል። እዚህ ህገወጥን የሚሆን ዋጋ መጨመርን የሚሆን ባዕድ ነገርን የሚሆን የጊዜ ያለፈባቸው ምርቶችን የምንከላከለው ለህዝብ ጤና ጠቃሚና ለህዝባችን ኑሮ ጠቃሚ ስለሆኑ ነው። ይሄን እኛ ብቻችን ስለሰራን እነዚህን ችግሮች እናስወግዳለን ብለን ስለማናስብ የህብረተሰቡ ጥቆማ ትብብር ያስፈልገናል። ለምሳሌ አላስፈላጊ ዋጋ በሚጨመርበት ጊዜ ያው ሸማቹ ለእኛ መረጃ ካልሰጠን እኛ እርምጃ መውሰድ አንችልም። ስለዚህ ግብረ ኃይሉ ሁሉም ቦታ ተደራሽ ማድረግ አይችልም። ህዝቡ ነው ያው ይሄ ንግድ ስርዓቱም ሁሉም ነገር የሚከናወኑ ህዝቡ ውስጥ እንደመሆኑ መጠን ህዝቡ ውስጥ ደግሞ የሚታዩ ህገወጥ የሆኑ ነገሮችን ለግብረ ኃይሉ መረጃ በመስጠት ህዝባችን እንዲተባበር ጥሪያችንን እናስተላልፋለን። ከዛ ውጪ ከነዚህ ሸማች እቃዎች ጋር ተያይዞ ስርጭት ላይ የሚስተዋሉ አንዳንድ አልፎ የሚስተዋሉ ነገሮች አሉ። እነዚህን ደግሞ ተገቢ ታች የወረደ ባለሙያ ተገቢውን ክትትል በማድረግ ምልክቶች ሲያዩ ወዲያውኑ እርምጃ እየወሰደ የማስተካከያ እርምጃ እየወሰደ ኢቭን እስከ መቀየር ድረስ ሄዶ ወደ 2 የሚሆኑትን እዚህ በወንጋ ከተማም ጭምር ወደ መቀየር ይሄድን ያለንበት ሁኔታ አለ። ምክንያቱም ለህዝብ ጥቅም ተብሎ የመጣውን ለህዝብ ጥቅም ባለማሰብ ለራስ ግለኝነት የሚታይባቸው አመለካከቶችም ጭምር ያሉበት ስለሆነ ይህን ታግለን እያስተካከለን የምንሄድበት ሁኔታ ነው የሚኖረው። ዙሮ ይሄን እኛ ብቻ ሆነን አይደለም ህዝቡ ጋር ሆነን ነው መስራት ያለበት። ህዝቡ እንደዚህ አይነት አዝማሚያዎች ሲያይ እኛን በመደገፍ መረጃ በመስጠት አጠቃላይ የንግድ ስርዓቱ ህጋዊ ዘመናዊ እንዲሆንና ሁለቱም ነጋዴውም ህብረተሰቡን ፍትሃዊ በሆነ መንገድ
ተጠቃሚ እንዲሆን የማድረግ ስራ በጋራ መሰራት አለበት የሚል እምነት ነው በእኛ በኩል ያለው። በቦንጋ ፖሊቴክኒክ ኮሌጅ የኢንዱስትሪ አማካሪ ቦርድ አፈጻጸም ግምገማና ኢኤስኢ የተሰኘ ፕሮጀክት ማስጀመሪያ መርሃ ግብር ተካሄደ። የማስጀመሪያ መርሃ ግብሩ የትምህርት ስራና ክህሎት ዘርፎችን ለማጠናከርና ስራ አጥነትን ለመቀነስ ያለመ ስለመሆኑም ተጠቁሟል። ዘገባው የባልደረባችን ጽዮን ታደለ ነው፣ እንደሚከተለው አሰናድተዋለች። ኢዝ ፕሮጀክት የክህሎትና የሰራተኛ ሚኒስቴር ከወርልድ ባንክ ጋር ባደረጉት የብድር ስምምነት በሀገር ደረጃ 4 የፖሊቴክኒክ ተቋማት ናቸው የተመረጡት። እንደ ክልል ደግሞ 2 ነው የተመረጠው። ከሁለቱ አንዱ ቦንጋ ነው። በሚቀጥሉት 5 ዓመታት ላይ በቴክኒክና ሙያ በተለይ አካል ጉዳተኞች፣ ሴቶች እና ደግሞ የተገለሉ የማህበረሰብ ክፍሎች የሙያ እውቀት ስልጠና ተሰጥቷቸው ወደ ስራ እንዲገቡ ታስቦ ለሚቀጥሉት 5 ዓመታት ፈንድ የተደረገ ፕሮጀክት ነበረ። የዚህን ፕሮጀክት የማብሰሪያ ፕሮግራም ላይ ነው ዛሬ የተገኘ ነው። እነዚህ ቴክኒክና ሙያ ብዙ እቅዶች አሉት፣ ብዙ ፕሮግራሞች አሉት፣ እንደዛውም ብዙ የስልጠና ዘርፎች አሉት። ግን በመደበኛ በጀት ነው አብዛኛውን ስራ እየሰሩ ያሉትና ይህን ስራ በፋይናንስ እጥረት የእቅዳቸውን እያሳኩ አይደለም። በተሟላ መልኩ በመካከለኛ ክህሎት ተማሪዎችን አሰልጥነው ወደ ስራ ማስገባት ላይ ማነቆ ነበራቸው። ይህም ማነቆ በሚፈታ መልኩ የአሰልጣኞች ስልጠና፣ የአቅም ማጎልበቻ ስልጠና የሚሰጥ ፋይናንስ ነው እየተደረገ ያለው። በዛ ልክ ደግሞ ሰልጣኞች በየሙያ ዘርፋቸው ሲሰለጥኑ የስልጠና ማቴሪያል እጥረት ነበራቸው። በፊት የነበሩ ብዙም የዘመኑ አልነበሩም። እነዚህን ማሽነሪዎችን የሚተኩበትን የፋይናንስ አቅም ነው ያገኙትና በሚቀጥሉት ጊዜ በ5 ዓመታት ውስጥ ወደ 8000 ተማሪዎችን ያሰለጥናል ተብሎ ነው የሚጠበቀውና በዚህ አመት 50 ተማሪዎችን ተቀብሎ ስራውን የሚጀምር ነው የሚሆነውና እዚህ ይሄ እድል እንደ ቴክኒክና ሙያ ትልቅ እድል ነው። እንደ ዞናችንም ደግሞ ትልቅ እድል ነው። ያቱም ከግማሽ ቢሊየን ብር በላይ አግኝቷል። ኦልሞስት ወደ በአመት ወደ 500 ሚሊዮን ዶላር ነው የሚሰጠው። በዚህ አመት ብቻ ለማስጀመሪያ ወደ 11 ሚሊዮን ነው የተለቀቀውና እዚህ የትልቅ እድል ነው። እንግዲህ ወደ 600 ምናምን ሚሊዮን በኢትዮጵያ ብር አካባቢ ነው ኢንቨስት የተደረገው ነው ለዚህ ቴክኒክና ሙያ ተቋም። ይሄ ትልቅ እድል ነው። ለዚህ ቴክኒክና ሙያ ቴክኒካሊ እንደ ተቋም የሚሰሩትን ስራ አጠናክሮ መስራት አለባቸው። ከዛ ውጪ ደግሞ ተባባሪ አካላት ትኩረት አድርጎ ተማሪዎች የሚመጡበትን የሚሰለጥኑበትን ሁኔታ መፍጠር ላይ መንግስትም ሌሎች ማህበረሰብም ድጋፍ ማድረግ አለባቸው። ብሩክ አለማየሁ እባላለሁ። የኢዝ ፕሮጀክት ኮኦርዲኔተር ነኝ። የቦንጋ ፖሊቴክኒክ ኢዝ ፕሮጀክት ኮኦርዲኔተር። ኢዝ ፕሮጀክት ማለት በወርልድ ባንክ የሚደገፍ ኢትዮጵያን ስኪል ፎር ኤምፕሎያቢሊቲ የሚባል ፕሮጀክት ሲሆን ለሚቀጥሉት 5 ዓመታት የሚቆይ ፕሮጀክት ነው። ኮሌጃችን በሀገር አቀፍ ደረጃ ከሚሰጡ 24 ኮሌጆች ውስጥ አንዱ የዚህ ፕሮጀክት ተጠቃሚ ይሆናል። በ5 ዓመት ውስጥ ወደ 5 ሚሊዮን ዶላር አካባቢ ወደ ኮሌጃችን ፈሰስ ይደረግና ያንን የምናሰለጥናቸውን ሰልጣኞች አሰልጣኞቻችንን በማሰልጠን ሰልጣኞቻችን የሰለጠኑትን ከስራ ጋር በማስተሳሰር ውጤት የምናመጣበት ፕሮጀክት ነው ማለት ነው። እንግዲህ አሁን እንደ አድቫይዘሪ ቦርድ ስንል 2 አካላት አሉ። ኮሌጁን በበላይነት የሚያስተዳድሩ አድቫይዘሪ ቦርድ አለ። ከዛ በተጨማሪ ደግሞ ቴክኒካል አድቫይዘሪ ቦርድ አለ። ቴክኒካል አድቫይዘሪ ቦርድ የምናወጣውን የሰልጣኝ ኢንዱስትሪው የሚፈልገው ምንድን ነው የሚለውን ዳይሬክሽን እየሰጡ የስልጠናውን ጥራት የሚከታተሉን፣ ስልጠናውን ውጤታማ እንዲሆን ድጋፍ የሚያደርጉልን አንድ ኮምፖነንት ነው ማለት ነው። ሌላኛው ከዚህ በፊትም የነበሩ ናቸው። እነሱ ጠቅላላ የኮሌጁን ስራ የሚከታተሉ የዞኑ ባለስልጣናትን ያካተተ አድቫይዘሪ ቦርድ ነው ያለው። ስለዚህ አሁን እኛ ዛሬ ያመጣናቸው ሁለቱንም አንድ ቴብል ላይ ያመጣናቸው ኢንዱስትሪ አድቫይዘሪ ቦርዱንም እንደዚሁ ኮሌጁ የሚመራበትን የቦርድ አባላት አንድ ላይ አምጥተን የሰልጣኞቻችን ቁጥር በመጨመር ውጤታማ ሰልጣኞችን ወደ ገበያው በማምጣት
ስራ የያዙ ስራ የሚፈጥሩ ሰልጣኞችን ማምጣት ላይ ትኩረት ያደረገ ስራ ነው ማለት ነው። ግብርን በወቅቱና በታማኝነት መክፈል ለሀገር እድገት ሚናው የጎላ መሆኑን በከፋ ዞን የዋቻ ከተማ አስተዳደር ገለጸ። የከተማ አስተዳደሩ በከተማው ለሚገኙ የደረጃ ሀናሌ የግብር ከፋዮች ከዞኑ የገቢዎች መምሪያ ጋር በመተባበር የክህሎት ስልጠና በዋቻ ከተማ ሰጥቷል። ተጨማሪ አለን። በከፋ ዞን ዋቻ ከተማ አስተዳደር ለሚገኙ ለደረጃ ሀና ላይ ግብር ከፋዮች ስልጠና ላይ የመክፈቻ ንግግር ያደረጉት የዋቻ ከተማ አስተዳደር ገቢዎች ጽሕፈት ቤት ኃላፊ አቶ ካሳሁን ተሾመ ግብር ከፋዮች ዛሬ በሚወስዱት ስልጠና ብቁና ታማኝ የመንግስት ግብር ከፋይ እንዲሆኑ ለማስቻል ከፍተኛ ጠቀሜታ እንዳለው ተናግረው የሚሰጠውን ስልጠና ወደ ተግባር መቀየር እንደሚያስፈልግ አሳስበዋል። ኃላፊው አክሎ መንግስት የሰጠውን አደራ በብቃት በመወጣት ቫትና ቲኦትን በታማኝነት መሰብሰብና በደረሰኝ ማንኛውንም ግብይት እንዲፈጽሙ አሳስበዋል። በደረሰኝ አጠቃቀምና አቆራረጥ ዙሪያ ለሚፈጠረው ችግር ግብር ከፋዮች በሚወስዱት ስልጠና ራሳቸውን እንዲያበቁና ለማንኛውም አስተዳደራዊ ቅጣትና ወለድ እንዳይዳረጉ መልእክት አስተላልፈዋል። የከፋ ዞን ገቢዎች መምሪያ የታክስ ትምህርትና ኮሚኒኬሽን ቡድን መሪ አቶ ክፍሌ ሰበቡ የስልጠና ሰነዱን ያቀረቡ ሲሆን በቀረበው ሰነድም የግብር ከፋዮች የደረጃ ሽግግር፣ የታክስ ደረሰኝ አሰጣጥና አጠቃቀም ላይ በዝርዝር ማብራሪያ ተሰጥቶባቸዋል። በመጨረሻም ስልጠናውን አስመልክቶ ለተነሱ ጥያቄዎችና አስተያየቶች መድረኩን ከመሩት አካላት ምላሽና ማብራሪያ ተሰጥቶበታል ሲል የክልሉ ገቢዎች ቢሮ መዘገቡን የዋቻ ከተማ አስተዳደር የመንግስት ኮሚኒኬሽን ጉዳዮች መረጃ ያመላክታል። የተፈጥሮን ሀብት መጠበቅና መንከባከብ ጥራት ያለውን የማርና ቅመማ ቅመም ምርት ለማግኘት የሚመለከታቸው ሁሉ መስራት እንዳለባቸው ከፋ የጫካ ማርና ቅመማ ቅመም ግብይት ህብረት ስራ ዩኒየን ገለጸ። ዩኒየኑ በዓመት በዓል ወቅት ጥራት ያለውን ምርት ለደንበኞቹ ለማቅረብ በትኩረት እየሰራ መሆኑንም አመላክቷል። ዘገባው የባልደረባችን ሀብታም ወልደ ስላሴ ነው። ምረት አብራኑ ታቀርበዋለች። ዩኒየኑ የተፈጥሮ ሀብት በመጠበቅና በመንከባከብ ጥራት ያለው ማርና ቅመማ ቅመም ምርት ለማግኘት በትኩረት እየሰራ መሆኑን የዩኒየኑ ስራ አስኪያጅ አቶ ሲሳይ ማሞ ተናግረዋል። ምርትና ምርታማነትን ደግሞ እየጨመረ ዛሬ እንግዲህ ወደ 32 ማህበራት አሉ። 7418 አንቢ አርሶ አደሮችን ይዘው ወደ 12.6 ሚሊዮን ካፒታል ላይ ሊደርስ በቅቷል ማለት ነው። ያው በወቅቱ ማር ላይ እንትን ቢልም በአሁኑ ሰዓት ይሄ ማር ደግሞ ይሄ ተፈጥሮ ማር ሊገኝ የሚችለው ተፈጥሮ ደን ተጠብቆ ሲኖር ነው። ደን ተጠብቆ ሲኖር ህብረ ንብ ቁጥር እየተባዛ ይኖራል። ከዚህ አንጻር ደግሞ ደን ላይ ምን መስራት አለበት በሚለው የደን ልማትና ጥበቃ ላይ ተፈጥሮ ደን እንዳይጎዳ፣ እንዳይመናመን፣ ቃጠሎ እንዳይደርስ፣ እንዳይጫፋጫፍ ከመንግስትና መንግስታዊ ካልሆኑ ድርጅቶች ጋር በመቀናጀት ደኑን እያስጠበቀ ደኑን እያለማን ምርት እያመረተን እንገኛለን ማለት ነው። እና ያው ምርት ሲመረት አብዛኛው በባህላዊ ቀፎ ነበረ። ይሄን እንዴት ማዘመን አለብን በሚለው ለአባላት ዘመናዊ ቀፎ ከተለያዩ አጋር ድርጅቶች ጋር በመተባበር ዘመናዊ ቀፎ እያቀረብን የተለያዩ ኢኩዊፕመንቶችን እያቀረብን አባላት ጋር ምን ችግር አለ፣ ችግሩ ምንድን ነው፣ መጋዘን አላቸው የላቸው፣ ቢሮ አላቸው የላቸው የሚለውን እየተቀናጀን እየተናበብን ቢሮ ለሌላቸው ቢሮ እየተገነባ መጋዘን ለሌላቸው መጋዘን እየተገነባ አባላት ከጊዜ ወደ ጊዜ አቅም እንዲፈጥሩ አባላት አቅም ሲፈጥሩ ዩኒየኑም አቅም ይፈጥራል በሚለው ቀደም ሲል ወደ 1000 ያው ሲመሰረት ወደ 1300 ምናምን ኪሎ ነበር ሲያቀርቡ ነበር። አሁን ግን እስከ 200 ቶን ድረስ እያቀረቡና እያመረቱ የሚገኙበት ሁኔታ አለ። ተያይዞ ደግሞ በፊት ያው በዘልማዳዊ መንገድ ምርት ፕሮሰስ ሲያደርጉ የነበረው ማለት ነው። ይሄ እስከ መቼ ነው በዘልማዳዊ መንገድ አባላት ምርት ፕሮሰስ ማድረግ የሚገባቸው? ይህም ማዘመን አለብን በሚለው ያው በዘልማት ሲሰራ የተለያዩ ችግሮች ይኖራሉ። የጥራት ጉድለት፣ ብክነት ይኖራል፣ ጊዜ ይፈጃል፣ ጉልበት ይፈጃል። እነዚህን ነገሮች ለመቅረፍ ምን ማድረግ አለብን በሚለው ዘመናዊ የማር ማቀነባበሪያና ማጣሪያ ማሽን በማስገባት ቀደም ሲል ታች ማህበር ላይ ባህላዊ መንገድ ሲጨምቁ የነበረውን ሙሉ በሙሉ በማስቀረት እዚሁ
ጥሬ ምርት እያቀረቡ እዚሁ ፕሮሰስ እየተደረገ ለሀገር አቀፍ ገበያም ሆነ ለዓለም አቀፍ ገበያ የሚቀርብበት ሁኔታ ፈጥረን እየሰራን እንገኛለን ማለት ነው። ዩኒየኑ የተፈጥሮ ማርና ቅመማ ቅመም ምርቶችን ለማምረት በይበልጥ የተፈጥሮ ደን መጠበቅ፣ መንከባከብና ማልማት ላይም በትኩረት እየሰራ መሆኑን ተናግረዋል። መሰረታዊ ማህበራት በተናጠል ሊወጣቸው የማይችለውን በጋራ በመፍታት የአባላት ምርትና ምርታማነትን በማብዛትና በጥራት በማምረት ዘላቂነት ያለውን ስራ እየሰሩ እንደሆነ አብራርተዋል። በዞኑ ካለው የተፈጥሮ ደን ውስጥ የሚመረቱ ማርና የማር ምርት፣ ሌሎችንም የንብ ውጤቶች የአገር ውስጥና የውጭ ገበያ ፍላጎት ሊያሟሉ በሚችሉ መልኩ የዓለም አቀፍ ደረጃ በጠበቀ ሁኔታ እንዲመረት ማስቻልና የተቀላጠፈ ግብይት እያከናወነ እንደሆነም አክለዋል። አቅም ለሌላቸው ማህበራት የተለያዩ ቁሳቁስ ድጋፍ በማድረግ መቆየቱን የተናገሩት አቶ ሲሳይ ማሞ ዩኒየኑን ከዚህ በላይ ለማሳደግ በትኩረት እየሰሩ መሆኑንም አክለዋል። የገንዘብ ድጋፍ ያደርጋል። የተለያየ ጉዳት ለደረሰባቸው ለማህበረሰብ ክፍሎች ደግሞ እንደዚሁ የገንዘብ ድጋፍ በመስጠት እነዛን የተጎዱ የማህበረሰብ ክፍሎችን እየታደገ ነው እየሰራ ያለው። ኢትዮጵያ ውስጥ እንግዲህ ብዙ አይነት ሃይማኖቶች አሉ፣ ብዙ አይነት በዓላት አሉ። ለነዚህ በዓላት ደግሞ የሚመቸውን ይሄ ዩኒየን ዋና ተግባር አድርጎ እየሰራ ያለው ምንድነው? ማርና ቅመማ ቅመም ነው። ይሄን ደግሞ የተለያዩ የዳቦ ማርና ለጁስ የሚሆን ማር እዚህ ቦንጋ ከተማ ላይ ኪዳነ ምሕረት ቤተክርስቲያን ፊት ለፊት ላይ ባለው ህንፃ ስር መሸጫ ማዕከል አለ። እዛ ደግሞ ዋጋ ተመጣጣኝ የሆነ ጥራቱን የጠበቀ ምርት አቅርበናል። ቀደም ሲል ቦታ የሚያውቁ ደንበኞችም እስከ ዛሬ ድረስ መጥቶ እየተገበያዩ ይገኛሉ። ማያውቁ ካሉ ደግሞ እዛ ቦታ ላይ ደርሰው መጥተው ምርቱን ገዝቶ ተጠቃሚ እንዲሆኑ ጥሪን እያቀረብኩኝ መላ የኢትዮጵያ ሕዝብ እንኳን በሰላም በጤና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ። ህዝቡ የሚያነሳቸው የመልካም አስተዳደር ችግሮች መፈታት በሚችሉበት ሁኔታ ላይ በአጽንኦት እየሰራ መሆኑን የከፋ ዞን ከፍተኛ ፍርድ ቤት ገለጸ። ፍርድ ቤቱ በ2017 በጀት ዓመት የመጀመሪያው 6 አጋማሽ እቅድ አፈጻጸም ግምገማ አካሂዷል። ዘገባው የባልደረባችን አድማሱ ጴጥሮስ ነው። ተከታትለን እንመለስ። በመድረኩ የመክፈቻ ንግግር ያደረጉት የዞኑ ከፍተኛ ፍርድ ቤት ፕሬዝዳንት አቶ መንግስቱ ከበደ በዳኝነት ስራ ትኩረት የተሰጠባቸውን የመፍትሄ አቅጣጫዎች ጠቁመዋል። ፕሬዝዳንቱ አክለው በ2017 በጀት ዓመት በመጀመሪያ 6 ወራት በወንጀልና ፍትሐ ብሔር 11036 መዝገቦች ቀርበው 10094 ላይ ውሳኔ መሰጠቱን ገልጸው በዚህም 91.46 በመቶ መከናወኑን አስረድተዋል። የኛ እቅዳችን ከ10 ዓመት ከ5 ዓመትና ከ1 ዓመት ወደ 6 ዓመት በዚህ የተለያየ እቅዶች አሉን። በዚህ መነሻት መሰረት የ17 የ6 ወሩን የስራ አፈጻጸም ያው በእቅዳችን መነሻ ምን ያክል አቀን ምን ያክል ቀርቦ ወሰን የቀረስ ምንድነው ያለው ክፍተትስ ምንድነው የሚለውን ለይተን ለነገ አፈጻጸማችን መነሻ እንዲሆንልን ክፍተት ያለው ከሆነ አርመን ለዴና ውጤት ለማስመዝገብ ያው ከሌሎች ዞኖች ጋር ለመወዳደርም እንዲያመቸን ለዚህ ብለን ነው አሁን መነሻ አድርገን ግምገማ ያደርግና ያለ ነው። ለዚህ ምንድነው የኛ እቅድ የ2017 አንደኛ መፈቅ ይቀርባል ብለን እቅድ ያቀድ ነው 15627 ነው። ከዚህ 15627 መዝገብ ቀርቦ 15303 መዝገቦች ይወሰናሉ ብለን ነው ያቀድ ነው። በዚህ 6 ወር የቀረቡት መዝገቦች 11036 መዝገብ ቀርቦ 10094 መዝገብ ነው ውሳኔ የሰጠ ነው። የኛ አፈጻጸም 91% ነው። ይህ አፈጻጸማችን ከእቅዳችን ጋር ስናገናኝ ወይ ስናነጻጽር እንደ እቅዳችን አፈጻጸማችን ዝቅ እንደው አልሸፈንበትም። ለምንድን ነው ያልሸፈነው? ለዚህ 6 ወር ይባላል እንጂ ዳኞች 2 ወር ሙሉ እረፍት የክረምት እረፍት ነበረባቸው። በዛ መሰረት አሁን የ4 ወር ግምገማ ነው ለማለት እንችላለን።
በፍርድ ቤቱ የሁሉም ስራ ዘርፎች የአፈጻጸም ሪፖርት በፍርድ ቤቱ የልማት እቅድ ዝግጅት ባለሙያ አቶ ብርሃኑ ሻህቶ የቀረበ ሲሆን ከወረዳዎችና የከተማ አስተዳደር ፍርድ ቤቶችም የአፈጻጸም ሪፖርት ቀርቦ ውይይት ተካሂዶባቸዋል። በውይይቱ አስተያየታቸውን ከሰጡ ተሳታፊዎች በሪፖርቱ ለተገለጸው የ6 ወራት አፈጻጸም ውጤታማነት የባለድርሻ አካላት መተባበር እንደሆነ ሁሉ ለተሻለ አፈጻጸም የፍትህ ተቋማት በመቀናጀት በቀጣይ ጊዜ መስራት እንዳለባቸው ተናግረዋል። የሰራነውን ስራ ለዚህ ጉባኤ ስናቀርብ ጉባኤው የኛ ስራ አፈጻጸም ምን ደረጃ ላይ እንዳለ ለማሳየት ነው። ሁለተኛ ያለንበት ደረጃ ጉባኤው ገምግሞ የኛን ክፍተት ያሳያል። የኛ ጥንካሬንም የኛ ክፍተትንም ያሳያል። ስለዚህ ጥንካሬውን እንደ ጥንካሬ ወስደን ክፍተቶቻችን ለቅመን በመውሰድ ለቀጣይ ሁለተኛ ግማሽ ዓመት ያ ክፍተት ነው ተብሎ የሚነሱትን ወስተን በማሻሻል በማስተካከል የተሻለ አፈጻጸም ይዘን እንድንቀርብ የሚያደርግ ነው ዋና የኤርፖርቱ ዓላማው ጥቅሙ። በተጨማሪ የፍርድ ቤቱ ቅንጅቱ ከፖሊስ ጋር ከአቃቤ ሕግ ጋር አንድ ላይ በመሆን ከሳሽ አለ በወንጀል ጉዳይ ስንሄድ ከሳሽ መርቶ ተከሳሽ ካልቀረበ መዝገብ ቀርቦ ዋጋ የለም። ተከሳሽ ቀርቦ ማስረጃ ካልቀረበም ሌላ ችግር ነው። ስለዚህ እነዚህ ጉዳዮችን አቀናጅተን ለመሄድ አንድ ውጤት ላይ ለመድረስ ከፖሊስ ጋር መቀናጀት ያስፈልጋል፣ ከአቃቤ ሕግ ጋር መቀናጀት ያስፈልጋል። የሚፈጠሩ ክፍተቶች ላይ እየተወያየን እየተናበብ እዚህ ደርሰናል። ትላንትናም የተሻለ ቅንጅት ነው ያለው። ነገም ያን አጠናክረን ነው የምንቀጥለው። ከዛ ባሻገር ከወረዳ መንግስት ጋር ከመለከታቸው ባለድርሻ አካላት ጋር ተቀናይተን ነው እየሰራን ያለ ነው። እንደ ወረዳችን ወደፊትም ቢሆን በዛው ልክ ተቀናይተን የምንሰራቸው ስራዎች በርካታዎች አሉና አሁን የአመቱ ማጠቃለያ አይደለም፣ ገና ግማሽ ዓመት አለ። ቀጣይ ግማሽ ዓመት ውስጥ ደግሞ የበለጠ ተጠናክረን የበለጠ ተቀናይተን የተሻለ አፈጻጸም ይዘን እንቀርባለን የሚል አስተያየት ነው ያለኝ። ከተሳታፊዎቹ ለተነሱ ጥያቄዎችና አስተያየቶች ከመድረኩ ምላሽና ማብራሪያ ተሰጥቷል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው ቤቴል መምሩ አብሬያችሁ ቆይታን አድርጌያለሁ። ቀሪ የከፋ ቴሌቪዥን መሰናዶዎች ይቀጥላሉ። ሰላም ቆዩልን።